ሁሌም ሳስበው ይጨንቀኛል። በፊት ትልቅ ዓላማ የነበረኝ ቤተሰቤን እረዳለሁ የሚል ወጣት ነበርኩኝ። እናም አንድ ቀን አረ ኖርማል ነው፣ ምንም አያረግም። ዝም ብለህ ሳብሳብ አድርገው። ያቺ ቀን ሕይወቴን ቀማች። እንዴት ፍሪክ ረረረረ ማንን ነው የምናየው? ይሄ ግቢያችን ኮከብ ተማሪ የነበረው ኃይሌ አይደለ እንዴ? በቃ አንተ መጨረሻ የሆነ ማለት ነው። እስኪ አሁን የጓደኝነታችሁን ጋብዙኝ። ምን ደፋር! ከእንዳንተ አይነት ቁጭ ብለን የምንገባበዝ ይመስላል? በይ በይ ብራዘር፣ ካንቺ ጋር ራሱ መቀመጥ ማክስ ማስራት ነው። ለማንም ሱሰኛ ቤቴን አከራይቼ የገዛ ንብረቴን ማስቀመጥ አልቻል። ሰላም ነው? እንዴት ነህ? አለን። ወዴት ነው? እዚሁ። ማነሽ ብሌን? የቤት ኪራይ 3 ቀን አልፎታል። በጣም ይቅርታ፣ አሁን አመጣለሁ። አይነ በላሌ ደግሞ ያፈጥብኛል። ይቅርታ ናርዲ፣ ነገ ወይ ከነገ ወዲያ ልስጥሽ። አሁንስ አበዛችሁት። እኔ እናታችሁ አይደለሁም። ከዛሬ እንዳያልፍ እሺ። ተነስ ተነስ። በጣም ይቅርታ ቃልዬ፣ ከሰው በታች አደረኩሽ። አንተ እኮ ህይወት አይገባህም ነበር። አውቃለሁ፣ ብዙ አስከፍቼሻለሁ። ከዚህ በኋላ ግን ራሴ ለመለወጥ ዝግጁ ነኝ። እሺ፣ እኔ በምን ላግዝህ? ሱሴን ለማቆም ለሳምንት አካባቢ አልወጣም። የምትሰጪኝ ምግብና ውሃ ብቻ ነው። እሺ